እስኪ ዛሬ የሆነ ነገር ላስተምራችሁ። እስኪ የሆነ ነገር ላረግ ነው ማለት ስትፈልጉ እንግሊሽ እንዴት ነው የምትሉት? ለምሳሌ ልበላ ነው፣ ልወጣ ነው፣ ልሄድ ነው ማለት ስትፈልጉ ምንድን ነው የምትሉት? ዛሬ እሷን ጠቃሚ ፍሬዝ ነው የምንማረው። ምን ትጠቀማላችሁ? አባውት ብላችሁ ድርጊቱን ታስቀምጣላችሁ ማለት ነው። ግድ እስኪ በምሳሌዎች እናያቸው። ለምሳሌ ልበላ ነው ስትሉ እንዴት ነው የምትሉት? I will eat ማ በላለው ነው። ልበላ ነው ሲሆን እናደርጋለን I am about to eat good። እሺ ልወጣ ነው ስትሉ እንዴት ነው የምትሉት? ልወጣ ነው I am about to leave or ደግሞ head out ማድረግም እንችላለን ማለት ነው። good እሺ ልተኛ ነው ስትሉ እንዴት ነው? ልክ ቅድም በነገርኳችሁ ስትራክቸር I am about to sleep በቤታችሁ ሆናችሁ በተመቻቸ ሁኔታ እንግሊዝኛን ኦንላይን ከኛ ጋር ይማሩ። ካላችሁበት ሌቭል አንድ ስቴፕ ከፍ እናደርጋችኋለን በእርግጠኝነት። ባዮ ላይ ባለው ስልክ ይደውሉ። አባውቱ የምትለዋ ፍሬዝ ምንድነች? ላረግ ነው፣ የሆነ ነገር ላረግ ነው። በቅርብ ጊዜ አሁን በዚች በቃ ከትንሽ ደቂቃ በኋላ ወር ደግሞ ሰከንዶች በኋላ ላረግ ነው ማለት ነው። ለእናንተ ደግሞ ኮመንት ላይ የምታስቀምጡልኝ አሳይመንት ማለት ነው። ልሄድ ነው የምትለዋን ኮመንት ላይ ልሄድ ነው እንዳትረሱ።